ምንድነው? ምን እያደረጋችሁ ነው? ከሱ መታገል እኮ የለብህም። ልብስ አንተ ለምሮ ማንም በሌለበት አይመለከትም። ማንም በሌለበት ነው ባለገ ሰራተኛ መታችሁ ልብስ ይዛችሁ ምን አገባችሁ እናንተ? አብርሃም እኮ ልብስ ብቻ አይደለም እዛ ቤት ያለው ሁሉንም ዕቃ በተራ በተራ አወጣለሁ አንተ አንድ ነገር ልጠይቅ እየሰማኸኝ ከሆነ ማለት ነው። ሁሉንም ዕቃ በተራ በተራ አወጣለሁ። አንድ ነገር ልጠይቅ በተራውን ተውና አንድ ነገር ልጠይቅ። ስማኝ አንተ ለቀቀው መጀመሪያ በመጀመሪያ ደረጃ ለቀቀው ዞር ባለ ወደዛ ሂድ አትጣጣኝ። ዝም ሰለተ ትላለህ እንዴ? ልብስ አይደለም በፍቅር ነው አይደል? ልብሱን እየወሰድን ያለው ማናችሁ እናንተ ልብስ ሳትጠየቁ ልብስ የሱ ወንድሞች ነን። አለቀ። ማን አስፈቅድ? አብርሃምን አስፈቅደናል። ቡዜ ዴቭን አስፈቅደናል። ምን አገባቸው ስለዛ ቤት? ስለ ሩታ ቤት ምን አገባቸው? አንተ ምን አገባ ስለሷ? ምን አገባ ስለሷ? ምን አገባ? ወንድሜ ነው። ሰራተኛ እያስፈራራ እንዴ ነው የማያገባኝ? አድኖ የወሰነው ለምንድን ነው ማትሰሙት? እነ ቡዜ ፈቅደዋል። ደውልልሽ እነ ቡዜ ምን አገባት እንዴ? ከአብርሃም ጋር ምን አገባት ቡዜ? ምን አገባት? ምን አገባት ቡዜ? ምን አገባት? ጋር አይደለም ቡዜ ምን አገባት? አንተ በሩታ ቤት ቡዜ ነች የምታዘው። እኔ ለእናንተ በእኔ ቤት አንተ በሷ ቤት ለምን ታዛለህ? አላዘዘም። አንተ በዛ እሷን ቤት ሆኖ እሷን ቤት ቡዜ ነች። ቡዜ ማን እየኖረበት ከዚህ በኋላ አካፍሏቸው ለዛ በቃ ተናዩ ቶ እንደዚህ አይነት እነዚህ ጉልበት ይላል እንዴ? በቃ አቅም በድንጋይ ነው የምታሳየው። በጣም ደፋር ነው። የታቀም አባቱ ወስደውሽ ምንድነው? ምን እያደረጋችሁ ነው? ይመለከታል። ከሱ መታገል እኮ የለብህም። ልብስ የምን ልብስ ነው? የአብርሃም ልብስ ወደዛ አንተ ለምሮ ማንም በሌለበት አይመለከትም። ማንም በሌለበት እኔ ባለጌ ሆናችሁ አይደል እንዴ? ሰራተኛ መታችሁ ልብስ ይዛችሁ ትወጣላችሁ። ምን አገባችሁ እናንተ? ምን አገባችሁ እናንተ? ሰራተኛ ትመጣለህ? ማይ ነው አይመለከትም። ነው ልብሱን አምጣው። አንተ አንዴ አትጃጃ። ይኸውልህ እዩ
ምንድነው የምትሰራው? ቢኒያም ምንድነው የምትሰራው? ልብሱን ለማስ እንዴ ልብሱ እዚህ ነው ያለው። ወይኔ አማኑኤል ምንድነው የምትፈልጉት? ልብሱን አምጣው። እሺ ልብሱን አምጣው። እሺ ዞር በል አንተ። ወንድምነት ሄደህ ቤት ውስጥ በሌለበት ነው እንደምትወስዱ ታዲያ? ደግሞ ሰራተኛ እንዴት ይመታሉ እንዴ? አንተ ሰራተኛ መጥቷት ነው። ሰራተኛ ትልቅ ሰው አይደላችሁ እንዴ? እሷ እኮ ናት እኛ ደውላ ልብስ አውጥተዋል ተባሉ ነው የደወለችልኝ። እንዴ መለከተ መንገድ ይፈተልን። ስለማይመለከተ ነገር አታውራ። ስለሚመለከተን እኮ ነው። አይ በምን ይመለከታል? ይኸውልህ አብርሃም ልብሱን ማውጣት ከፈለገ ራሱ መጥቶ ያወጣል። እኛ ነን የምናወጣው። ሊሄድ ስለሆነ እኔ ላከኝ። ወንድም ምን አገባችሁ? ምንም ወንድም አይደለም። አታሽቃብጥ። እዚህ ጋር ምንም በሌለበት ሰራተኛ ያስፈቅደን ሰው በሌለበት እና ዞር በል። ሻውን ልብስ ውስጥ ነው። እንዴ ይኸውልህ ዞር በል። ይኸውልህ ምንድን ነው የምፈልገው? ይኸውልህ ጆ በጣም ነው ስለሆንክ ነው የሰው ቤት ገብተህ ዕቃ የምትወስደው። ሰው ክብር ባለቤቱ የሌለበት ቤት ውስጥ አንተ ሰራተኛ አስፈራርተህ ትወስዳለህ። እኛ አስፈራርተን አልወሰድንም። እና ምንድነው ነው አስፈቅደን በክብር ነው የወሰድነው። አረ ምንድነው ማንም ያስፈቅደው? ምስክርና ልጅቷ እኮ ትናገራለች። አልሞተችም። ሜር እንችላለን። ያስፈቅደናል። ደወለችላችሁ። አረ ትምጣ እዚህ ጋር መምጣ ካለባት ትምጣ። ዕቃውን ትመልሳለህ። ማ ሩታን አስፈቅደህ ሩታ አስፈቅድ ነው ከዛ ቤት ይዘህ የምትወጣው። አልሄድም። ለምን መኪናን አታነሳም? መኪና አይነሳም። ሁለተኛ ልብሱን አምጡትና እናንተ ወደምትሄድበት ሂዱ። ሁለተኛ ንቀት ነው። ልታስረው ነው። በጣም ትልቅ ንቀት ነው። ልታስረው ነው። አንተ ቤቴን ስለደፈርክ ነው እንደዚህ የገባው። የኔም ቤት ነው። አይመለከትም ስለ አብርሃም። አንተ ተፋተዋል እኮ በቃ ተፋተዋል። ቤቱ እኮስ ምን ተፋተዋል? የሱን ቤት መግባት እኮ ተፋተዋል። አይደል ተፋተዋል። የሱንም ዕቃ ወሰድኩኝ። ምን አገባ አንተ? ወንድሜ ነው እንዴ እሱ ያልጠየቀው አንተ? ወንድሜ ነው። ምንም አይመለከትም። ይዘና ብሎኝ ነው አላለም። ይዘና ደውል አሰማን። አብርሃም ጋር አሰማን። ልጁ እኮ ይዘና ካለ እንሰጣለን፣ ግን አይሰማን። አይመለከት ምኑ ልጁ ምን አርግ ነው አይመለከትም። ምን አገባ? ወይስ አንተ ራስህ ልብሱ እስከ ልሸጡት ነው? ምን ቸግሯል? ይናከል ምን ይኸውልህ አሁን ቤተሰቦቹ ጋር እየሄደ ነው። ልብሱንም እኛም ልንሄድ ነው። ይዞ ሄዷል። ይሄ እኛም ልንሄድ ነው። ይዘውት እየሄዱ ነው። አለቀ። ገብቷል። መውሰድ ካለባችሁ ይወስዱ። በፍቃድ ነው አይደል? ልብሱን እየወሰድን ያለው ማናችሁ? እና እንደ ልብስ ታጠየቁ ልብሱ የእሱ ወንድሞች ነን። አለቀ። አብርሃምን አስፈቅደናል። ጉዜ ዴቭን አስፈቅደናል። ምን አገባቸው? ስለዛ ቤት ስለ ሩታ ቤት ምን አገባቸው? አንተ ምን አገባ? ስለሱ ምን አገባ? ስለሱ ምን አገባ? ወንድሜ ነው። ሰራተኛ እያስፈራራ እንዴ ነው የማያገባኝ? ለምንድን ነው እንትን የምትለው እንዴ? ሌላ ጸብ ምናምን ነው እንዴ የምትፈልጉት እናንተ? ና ፖሊስ ጠርቼ ነው እንደምን። ስለዚህ አስከፍተው መኪናውን ሎክ አስደርገው። ቢኒያም ለምንድን ነው ስርዓት ማትይዘው? ቢኒያም ረፍ ለቀቃንተ ዞር በል። አውጣው ቢኒ ና ወደዛ እባክህ። አውጣ ጆኒ ልቀቀው። ሂድ አንተ እንዴ ወደዛ ሄድ እንዳትጠጋኝ። በሌላ መኪና በጣም ስራ ፈትናችሁ የሰውን ሰው ስራ ታስፈታላችሁ። እንዳነካ ቦርሳ ሌላ ራይድ ወንድነ ይሄን ቦርሳ ይዘህ ትሄዳለህ። እሱን አሳያለሁ። እንዴት እንደምወስድ ደግሞ አሳያለሁ። ይዛኔ እንዴት እንደሚሄድ አሳያለሁ። አሁን ወደዛ ጌት አንተ ከፈለግን እኮ እዚህ ጋር እንጠፈጥፋለን። እዚህ ጋር ስለምንተዋወቅ ነው። እንደዚህ ልብ አይሰማም። ላሳለፍነው መልካምነት ጊዜ ብለን ነው። ይኸውልህ ሲጀመር የሰው ቤት ገብተህ ዕቃ ማውጣት ይሄ ከሌብነትም ይኸውልህ መክሰስም ማሳሰር ትችላለህ። እጅ ከፍንጅ ነው የያዝነው። የሰው ቤት ዕቃ ያለ ፍቃድ ነው ያወጣው። ምንድነው ክስ ምናምን የምትለው? እኛ ምን እንሰራለን? ሰምታል። እስከ እስር ደረጃ እንደርስም ባይዘው ይሄን አክል ንቀት ደግሞ ያስጠላል። ይሄን አክል ንቀት ምንድነው የምትሆነው? ልቀቀው። ይሄን አክል ባለጌ አትሁን። እናንተ ምንድነው የምትሆኑት? ልቀቀው። አንተ ምንድነው የምትሆነው? አማኔ ልቀቀው። ክብር ነው እስካሁን ድረስ ያወራናችሁ። ልቀቀው። እጅ ልቀቀው። ከዚህ በኋላ እንዳታገኝ። አንተም እንዳታገኝ። ከዚህ በኋላ እንዳታገኝ። እንዳነካው ቤት እኮ ነው ወደ እንትን ብለህ ልቀቀኝ። ወደዛ ልቀቀው። እንዴ ኖቤል ምን እየሆንክ ነው? ኖቤል አሁን አስቀይማለሁ። ይኸውልህ እየሰማኝ እንኳን አስቀይማለሁ። በደንብ ነው የምንቀየመው። ልቀቀው። ደግሞ መዝረፈ ሳይንስ ትዕግስት ፍራቻ ክስ ምናምን የምንሄድ መሰለህ? በጣም ነገር ነው የምንገባው። ምን አገባኝ ስለ ክስ? እኛ የምንሄድበት ደረጃ እንሄዳለን። ልቀቀው። ይሄንን ልቀቀው። አንጁ ጥሩ ስራ እንደምትሰራ ደግሞ ካሜራ ይዘህ ምናምን ትዞራለህ። ይኸውልህ እየሰማኝ አይመለከትም። ልቀቀው። አሁን በጣም እንቀየማለን። ደስ ነው የሚለኝ። አይመለከተውም። ለምን እንደማይመለከተው ካለ
ለምን እንደማይመለከተው ታውቃለህ? የቱ ቤት እኮ ነው ገብታ ዘርፍ ይገባው። ይሄ ደግሞ ያለው የሌላ ሰው ቤት የሌላ ሰው ዕቃ ነው። ምን አገባ? የሌላ ሰው ዕቃ ነው። አብርሃም እኮ ልብስ ብቻ አይደለም እዛ ቤት ያለው ሁሉንም ዕቃ በተራ አወጣለሁ እኮ። አንተ አንድ ነገር ልጠይቅ፣ እየሰማኸኝ ከሆነ ማለት ነው። ሁሉንም ዕቃ በተራ አወጣለሁ። ስማኝ፣ አንድ ነገር ልጠይቅ፣ በተራውን ተውና አንድ ነገር ልጠይቅ። ስማኝ፣ አንተ ልቀቀው መጀመሪያ። በመጀመሪያ ደረጃ ልቀቀው። ዞር በለው ወደዛ ሂድ። አትጣራኝ። እሺ እጅ በመጀመሪያ ደረጃ ቤት ውስጥ ገብተህ እስከመውሰድ ያወራን ዕቃውን አይመለከትም። ልቀቀው፣ እንዳትይዘው። እኔ አይደል ያመጣሁት። አንዴ ስማኝ፣ በቃ ይሄን ልቀቀውና እናወራለን። ማውራት ነው የፈለግኩት። እዩ ለምንድን ነው ስራ የማይኖር? ግን አንተ ስርዓት ቢኖራችሁ ሰው ቤት ሰራተኛ ባለበት እንትን ትገባለህ እንዴ? ለቀቀኝ። ከልብሱ እኮ አይደለም ቆመህ አውራ። እኛ የትም አንሄድም። የትም አንሄድም። አንተ ሰው ቤት ገብተህ ዕቃ ወስደህ የሜዳ ያክል ልብ ካመጣችሁ ነገ ሩታን እንገላላችሁ ብላችሁ ትመጣላችሁ። ስለዚህ ማለት ነው ሰሙኛላችሁ። ለእናንተ ለህግ አንሄድም። እሺ ህግ አንሄድም። ይሄን ዕቃ ይዛችሁ ሳትሄዱ አንተ በጣም እንዴት እንደምወስድ ምን ድፍረት ነው ያለ ሰራተኛ አንተ አማኑኤል ምናምን ምን አይነት ድፍረት ነው ያላችሁ? ሰው በሌለበት አንተ ከሱ ተሻላለህ። የሰው ቤት ዕቃ ያለ ፈቃድ ነው ማለት በፈቃድ ነው የወሰነው። ለምንድን ነው የማትሰሙት? እነ ቡዜ ፈቅደዋል። ቡዜ ምን አገባት እንዴ? ከአብርሃም ጋር ምን አገባት? ቡዜ ምን አገባት? ምን አገባት? ቡዜ ምን አገባት? ጓራ አይደለም ቡዜ ምን አገባት? አንተ በሩታ ቤት ቡዜ ነች የምታዘው። እኔ ለእናንተ በእኔ ቤት አንተ በሷ ቤት ለምን ታዛለህ? አላዘዘም። አንተ በዛ እሷን ቤት ሆኖ እሷን ቤት ቡዜ ነች። ቡዜ ማን እየኖረበት ከዚህ በኋላ አካፍሏቸው ለዛ በቃ ስለማይመጣ ከዚህ በኋላ እንዳትናገር። ለምንድን ነው ስርዓት ማይኖርበት? ይኸውልህ ስርዓት ይኖርህ የሰው ዕቃ ና እዩ። ቶ እንደዚህ አይነት ነገር እነዚህ ጉልበት ይላል እንዴ? በቃ አቅም በድንጋይ ነው የምታሳየው። በጣም ደፋር የወረደ ስራ አለ። እየሰማኸኝ ነው? ትልቅ ሰው ነው ብዬ እኮ ነው እስካሁን ዝም ያልኩህ። ጭራሽ ካንተ ብዙ ትቆጣለህ እንዴ? በቤቴ ነው ማዘው፣ ቤቴ ነው። እሷም ቤቷ ነው። እሷም ቤቷ ነው። የምትኖርበት አላት አይደል? ራሷ እኔ የምኖርበት ቤት ነው። አንተ አትኖርበት። ሂድና እዛ የምትኖርበት አይመለከትም። ይሄ አይመለከትም። የማንም ዕቃ ይሁን ያንተ ቤት እስካልሆነ ድረስ ማንም ማስፈቀድ መውሰድ አስፈቅጄ ነው የወሰድኩት። አንተም በእህትህ ዕቃ እንደምታዝ እሷም በወንድሟ ታዛለች። አንተም ልቀቅ። ወደዛውን አዋራኛው ይኸውልህ፣ እየሰማህ አንተም ወደዛውን አዋራኛው አንዴ ስማኝ። ይኸውልህ አዳምጠኝ። አንተም በእህትህ ቤት እንደምታዝ እሷም ማንም ታዛለች። እሷም በወንድሟ ቤት ታዛለች። ነገር አሁን ማስጠንቀቂያ እነግርሃለሁ። በሩታ ቤት ማንም አያዝም። በአብርሃም ቤት ደግሞ እሷ እህት እና ያለልሽ ትወስዳለህ። አንተ ደግሞ ወንድ ነህ። አረ ነው ባለ ምን ትታገላለህ? እነዚህ እኮ ማለት ነው አትላፋይ። ብትነግራችሁ ማይገባቸው ድንጋይ ናቸው። ፍቃድ ጠይቀህ መተህ ደውለህ ልውሰደው ብትል ሲጀመር መውሰድ አይችልም። ተላላኪ ነው እንደ እሱ መቶ እዚህ ዕቃ የሚላላክ አንተ እንደኛ ያምጣ እንባባለን እኮ ተላላኪ ነው ወይ ራሱ አብርሃም ኖቤል። ይኸውልህ የምትፈልጉት አሁን ይሄንን ነው አይደለ? መውሰድ አትችሉም። ለምን ወስዶ በፍቃድ ስለወሰደን እኛ ከቤቴ ወስደህ ከማን ነው ፍቃድ የጠየቀው? ይኸውልህ ፈርስት ታይም ይኸውልህ ሩታ እህትህ እንጂ ያ ቤት ያንተ አይደለም። ስለዚህ ሩታን አስፈቅደሃል? ይኸውልህ ኖቤል በመጀመሪያ እየሰማኝ የሩታ ቤት እንጂ ያንተ ቤት አይደለም። ገብቶሃል? ሩታ እህትህ እንጂ አንተ እዛ ቤት እየኖርክ አይደለም። አማኑ አንድ ነገር አለ፣ አዳምጥ። ሩታን አስፈቅደሃል? ሩታ እኮ መፍቀድ አይጠበቅባትም። እና ታዲያ አንተ ሰው ቤት ሰብረህ እኮ ነው እኮ ህግ እኮ አይደለም። በቤት አልሰበረም። ሊጋል እኮ አይደለም ይሰራል። እያስረዳህ እኮ በደንብ አድርገህ ስማው። ስማኝ፣ ሊጋል አይደለም የሰራችሁ ስራ እኮ አስፈቅደህ ወንድም ነኝ ብሎ የሚያስብ ወንድም ነኝ ብሎ ያስባል። ማዳመጥ ትችላለህ አይደል? አንተ ሂድ አንዴ፣ ቆይ እናውራበት። አንተ ስሜታዊ ነው። አንዴ እንዳትወጣ፣ ቆይ እናውራበት። አንድ ነገር ልንገርህ። አንድ ሰው የቤቱ ባለቤት በሌለችበት እንደራስ አይምሮ ወስዶ እንደራስ ሰራተኛ ብቻ ስላል ስለምታውቃችሁ ከዚህ በፊት ገብታችሁ የአብርሃምን ቃል እንወስድ ነው ብላችሁ አታላችኋት። ምንም አታግልኝ ወሰዳችሁ ታረ ከወሰዳችሁት በኋላ እንደዚህ መተው ወስደዋል ብላ ለኖቤል ስትነግረው ነው እናንተ መሆናችሁን ያወቅነው የጠበቅናችሁ ማለት። ግን ይሄ በምን አይነት አስተሳሰብ ነው ሰው ቤት ገብቶ በምን አይነት ያን ናቃችኋት። በቃ ትመጣለች ሩታ አብርሃምን ብላ ለአብርሃም ስለምታስብ ስለምትመጣ ሂጂ ከዚህ ምናምን ያለች ባለትዳር መኝታ ቤት ገብተህ ልብስ ማውጣት ሰብስበህ ማውጣት። ይኸውልህ ሩታ እኮ የአብርሽን ልብስ ቢፈልግ ለሩታ ብትጠይቃት አትከለክልም። ገብቷል? ተቀያሪ ልብስ ለአብርሽ ይፈልጋሉ ያስፈልገዋል ብትል አትከለክለው። እሷ እኮ አትለብሰውም ልብሱን። ገብቷል? ግን የእናንተ ጋጠ ወጥነት ነው ያለበት ነው። እንልበሰውም አይመለከትም። ሲጀመር ፍቃድ ጠይቀን ነው። ሩታ አልነበረችም፣ ሰራተኛውን አስፈቅደን ሰራተኛዋ ፈቀደችም።
ማነችና ነው በሷ ቤት የምታዘው? ሊመቱኝ ነበር እኮ ነው ያለችው። ሊመቱኝ ነበር? አዎ ያኔ እንዴ አንተ ለምን ድርምታሽው? መምታት ብንፈልግ እኮ እናንተን ማውን መተን እኮ መውሰድ እንችላለን። ማን የሰማኝ ነው? በጉልበት አይደለም እያሰማኝ ነው። እና ምንድን ነው ያሰማኝ? ስማኝ አንዴ እንደማመጥ ስማኝ ተከራካሪ እኮ ጉልበተኛ ተመጫወት። አሁንም ስማኝ ላውራ ቀስ በል። በጉልበተኛ ብናስብ ማለት ነው ማናችሁም አታንሱንም እኛ ታው እሱም ተው ወሬ እየሰማኝ ነው። ስማኝ በጉልበት አንተ ትክክለኛ ወሬ አውራ። ለምን ይኸውልህ በፈለከው ናና ልንገር አይደለ ሲጀመር ሩታ ለአብርሃም ልብስ ልንወስድ ብንላት እሺ አትልም። ለምን ተቀያሪ ልብስ በቀደም እንደዛ ዝታ ነው ሄደችው። ገብቷል ማደርገውን አውቃለሁ ምናምን ብላ ክብር ሳታሳይ ነው ሄደችው። ሲቀጥል ደግሞ አብርሃም ከሷ እንዲርቅ አትፈልግም። አትጩበት ቀስ በቀስ ማን ላይ ሳተች? ለምን ነው ማድመጥ አትፈልጉም ነው መስማት አትፈልጉም ነው? ሩታ ማን ላይ ነው ሳተችው? ላውራና ታወራለህ እኮ መልስልኝ። ላውራና ታወራለህ። ክብር አላሳየችም በመጀመሪያ ደረጃ እኮ ማን ክብር ሰጥቶት ነው ክብርን የምትሰጠው? አብርሃም ከሷ እንዲርቅ ስለማትፈልግ አይደለም አብርሃም ልብሱ ከቤት እንዲወጣ አታደርግም። የታበቀም አባቱ ወስደውሽ እንዴ ወደዛ እንዴ ልቀቀው። አንተ እንዳትዘኝ እዩ። ለምንድን ነው ስርዓት ለምንድን ነው የማይኖራችሁ? ክብር ካለ እቃውን አስቀምጠው። ስለ ክብር የምታወራ ከሆነ እቃውን አስቀምጠው። ስለ ክብር እየሰማኝ ነው። ቢኒያም ለምንድን ነው እቃውን የማታስቀምጠው? ለምንድን ነው እቃውን የማታስቀምጠው? እቃውን ለምንድን ነው የማታስቀምጠው? እንዴ ስርዓት የላችሁም እንዴ እናንተ? እዚህ ጋር ሰው ቤት ስርዓት የላችሁም ወይ? ይግባቃው እንዴ ጭራሽ መኪና ዘጋችሁ። አሁን እሺ ቤት ነው ቤት በስነ ስርዓት ሩታ ፈቅራ ታወጡታላችሁ። በቃ ወደዚህ ማን ከተቱ ያላችሁን ችግር ከሩታ ጋርና ከፈለክ ከኛ ጋር መሄድ ከፈለክ ግን አግባ። ይኸው ናግባ ምን አግባ የምትለው አይደለም። ሩታን ማውራት ከፈለክ አንድ ሰው ማን መኪናው አይሄድም። አንተ ጆ ዛሬ በጣም መበጣበጥ ፈልጋል። እንደፈለግ በፈለግ ልብሱ ብትወስደው እኮ አሁንም ሰማኝ በፈለግ ሰማኝ። አንድ ነገር ልንገርህ፣ አብርሃም አልሄደም ይዘነው አንተ ሰማኝ። አሁንም ጆ አዳም ይዛችሁ ሂዱ። በቃ እኛ ጋር ስለዚህ ምኑ እቃውን ይዘነው ልንሄድ ነው። መኪናው እንዳትነካ አሁንም ዞር በል። የልብሱ ችግር እኮ አይደለም የእናንተ ስርዓትና ስርዓት አጥነት እኮ ነው። ይሉ ነገር ያመጣው ወደዛ ሂዱ። እንዳትጠጉ ይሄድ በቃ እዚህ ጋር እንዳትጠጉ። አንተ ዞር በል። መኪናውን ነው የምሰብረው። የሰረከውን እቃ እኮ መኪናውን ነው የምሰብረው። መላፋት አይጠበቅም። በባለቤት ያደርጋል። መኪናውን ነው የምሰብረው። እየሰማኝ ነው። እቃ ይዛችሁ የመሄድ አቅምም እንትንም የላችሁ። እሺ መብትም የላችሁ። ገብቷል። ወደዚህ አሁን ከዛ ጋር እናንተ በጣም እላፊ እየመጣችሁ ነው። በጣም ችግር እየመጣችሁ እናንተ ናችሁ እላፊ የመጣችሁት ነው። የሰረከውን እቃ ነው እኮ የተቀበልን። ሌላ ነገር እኮ አልሰረቅንም። በፍቃድ እኮ ነው የወሰድነው አይደል? ይኸውልህ አብርሃም የቤቱ ባለቤት ነው አይደል? አባወራ ነው። ሶ አብርሃም ፈቀደ፣ ወሰድን። ሴት አለቀ። እንደ አታውቅም ነው አንተ። ምንም አያገባህም። በቃ አብርሃም ሲፈቅድ አባወራ ጋር ይወጣ እንደናንተ አይነት ወጠጤ መጥቶ እዚህ ጋር እቃ ይዞ አብርሃም ከፈቀደ እናንተ ምንም አያገባችሁ። አንተ ትልቅ አንተ ማን ሆንክና ነው እሱ የምመታው? ማን ሆንክና ነው እሱ የምመታው? እንዴ ማን ሆንክና ነው እሱ የምመታው? እንዴ አወራለሁ እንዴ ማንነህና ነው እንዴ? አላበዛችሁትም እንዴ? ይኸውልህ ጫፉን አነካውምሽ። አትሄድም። መኪናውን ይዛ አትሄድም። መኪናውን ይዛ አትሄድም። እጣላለሁ። አቡሽ ተጣላኝ። ይኸውልህ መኪናውን ይዘህ የመሄድ መብት የለህም። ይኸውልህ እቃችንን ወስደህ ለቀኝ። አንተ ለምንድን ነው የማታወኝ? ና ወደዚህ እንዴ እነዚህ አላበዙትም እንዴ? ወንድ ነህ አንተ። ዛሬ አውቃችሁ ነው እንዴ? ምን ሆናችሁ ነው እናንተ? ና ወደዚህ በቃ ይኸውልህ ኖቤል ስርዓት ለምንድን ነው